አመጣችሁ ዛሬ ባዮሎጂ ነው የምንሰራው። ባዮሎጂ ከ2008 በየአመቱ ከፋፍለን እንሰራለን። ዩኒት ዋንን እንሰራለን ዛሬ እያንን እንቀጥላለን እስከቻለው ድረስ። አንደኛው ጥያቄ ምን ይላል? Which of the following laboratory glassware is used for culturing bacteria ይላል። ግላስዌር ሆኖ ላብራቶሪ ውስጥ የምንጠቀምበት ባክቴሪያን ለማሳደግ የምንጠቀምበት እቃ ነው የሚለው። ፔትሪ ዲሽ። አዎ ልክ ነው። መልሱ ፔትሪ ዲሽ ነው። ፔትሪ ዲሽ is a dish that biologists use to culture cells such as bacteria ይላል ማለት ነው። ሁለተኛው which of the following is a correct consequence of step in scientific research ይላል። በሳይንቲፊክ ሪሰርች ላይ ስቴፖቹን በስትክክል መያዝ አለብን። መጀመሪያው ምንድነው? ሁሌ ኦብዘርቬሽን ይቀድማል። ኦብዘርቬሽን ኦር ኩዌሽን፣ ከዛ ሃይፖቴሲስ፣ ከዛ ኤክስፔሪመንት፣ ከዛ ኮንክሉዥን ማለት ነው። ትክክለኛው ምርጫ የቱ ጋር ነው? ኤኒያስቲ ሃይፖቴሲስ ይላል። እሺ ኮንክሉዥን ካደረግን በኋላ ኤክስፔሪመንት እናደርጋለን አናደርግም ማለት ነው። ስለዚህ መልሱ ምንድነው? ቢ ነው የሚሆነው ማለት ነው። ኩዌሽን፣ ሃይፖቴሲስ፣ ኤክስፔሪመንት፣ ኮንክሉዥን። ሳይንቲፊክ ሜቶድ ኢን ኦርደር አር ኩዌሽን፣ ኦብዘርቬሽን፣ background research, hypothesis, experiment, data analysis, and conclusion. ሶስተኛው which of the following type of cancer is now mostly developed in AIDS patient? ኤድስ ፔሸንት ላይ ዴቨሎፕድ የሚሆነው የካንሰር አይነት ማን ነው ነው የሚለው። እሱ ምን ይባላል? ክራቪካል ካንሰር አይደለም፣ ስቶማች ካንሰር አይደለም፣ ካፖሲስ ሳርኮማ ይባላል። Kaposi sarcoma. Kaposi sarcoma is a type of cancer that people with AIDS often get ይላል። ኤድስ ከያዛቸው በኋላ ተያይዞ የሚመጣ የካንሰር አይነት ነው ማለት ነው። አራተኛው ላይ ስንመጣ in an experiment designed to study the effect of temperature on a rate of seed germination, which of the following should experimentally vary? ሁሌ ኤክስፐሪመንት ላይ ስንሰራ ኤክስፐሪመንታችን ቫሪ የሚሆንበት ራሱ ኮዙ ራሱ ቴምፕሬቸር ከሆነ ቴምፕሬቸር ነው፣ ሌላም ከሆነ ሌላ ነው ማለት ነው። እዚህ ጋር ቴምፕሬቸር ስለሆነ ቫሪ ያደረገብን ራሱ ቴምፕሬቸር ነው ማለት ነው። to study the effect of variable only that variable must vary while other are kept constant, temperature should vary ይላል ማለት ነው። እሺ አምስተኛው ላይ ስንመጣ rats can be produced by keeping rocks and grain at the corner of room, which of the following line of thinking support this statement ይላል። ይሄ ምንድነው የሚለው? አይጦች ሊመጡ ይችላሉ። በምን ምክንያት ነው ያለው? ጥራጥሬዎችና ጨርቅ ኮርነር ኦፍ ዘሩማችን ውስጥ ቤታችን ውስጥ ኮርነር አካባቢ ብናስቀምጥ አይጦች ሊመጡ ይችላሉ ነው የሚለው። ይሄ ምን ለማለት ፈልገው ነው? ህይወት ያለው ነገር ህይወት ከሌለው ነገር ነው የሚመጣው፣ ወይም ደግሞ ህይወት የሌለው ነገር ህይወት ያለውን ነገር ይስበዋል የሚለው ነው። ዳርዊንስ ኢቮሉሽን አይደለም። ስፖንታኒስ ጀነሬሽን። አሁን ስፖንታኒስ ጀነሬሽን ማለት ምንድነው? ህይወት ያላቸው ነገሮች ሲመጡት ከምንድን ነው የሚለው? ህይወት ከሌላቸው ነው ማለት ነው። it describes spontaneous generation which is the process by which living organisms develop from non-living matter ይላል ማለት ነው። ስድስተኛው what is specific name of a biological scientist who do research that tries to find evidence of life on other planet in a solar system ይላል። other ሶላር ሲስተማችን ላይ ያለው ወይም ዩኒቨርስ ላይ ያሉት ወይም ሶላር ሲስተም እየሄደ ህይወት ያላቸውን ነገሮች የሚያጠና ማን ነው ይላል። ይሄ ላይ ምን ይላል? ኒውሮባዮሎጂስት። ኒውሮባዮሎጂስት ስለምን ነው የሚያጠናው? ስለ ነርቭ ነው የሚያጠናው። ስለዚህ እሱ አይደለም። ፓሊዮንቶሎጂስት ስለምን ነው የሚያወራው? ስለ ጂኦሎጂካል ኢቨንቶች ነው። በእንትን ሶላር ሲስተም ውስጥ ያሉትን ጂኦሎጂካል ኢቨንቶች ያጠናል። አስትሮባዮሎጂስት ሲላ አስትሮባዮሎጂስት ይላል። አስትሮባዮሎጂስት ነው ስለ አደር ፕላኔትስ ላይ የሚያጠኑት ማለት ነው። ባዮግራፊ የምንለው ምንድነው? ስተዲ ኦፍ ጂኦግራፊክ ዲስትሪቢዩሽን ኦፍ ፕላንት ኤንድ አኒማል ነው ማለት ነው። በጂኦግራፊ ዲስትሪቢዩሽን ውስጥ ያሉትን ፕላንት ኤንድ አኒማሎች ስተዲ የሚያደርገው ባዮጂኦግራፊ ይባላል። ፓሊዮንቶሎጂስት ቅድም እንዳልኳቸው ነው። ስተዲ ኦፍ ፓስት ጂኦሎጂካል ኢቨንቶች ወይም ፔሪዶች ላይ ያሉትን የሚያጠናው። ኒውሮባዮሎጂስት ኢዝ ስተዲ ኦፍ ነርቨስ ሲስተም። አስትሮባዮሎጂ ኢዝ ስተዲ ኦፍ ላይፍ ኢን ዘ ዩኒቨርስ ነው ማለት ነው። ሰባተኛው ላይ ስንሄድ
ፎር ዋት ፐርፐስ ዱ ባዮሎጂስት ዩዝ ዘ ጂፒኤስ ሪሲቭ ማለት ነው። ጂፒኤስን የሰሩት ባዮሎጂስቶች ለምን ፐርፐዝ ነው ይላል። ቱ ፕሮዲስ ማፕ ኤሪያ ማፕስ ልክ ነው፣ ቦታዎችን ለማወቅ ነው አይደለ? ቢላሚያል ቱ ሜዥር ትሪ ሃይትስ፣ ትሪ ሃይትስን የምንለካበት በምንድን ነው? ቴዎዶላይት ይባላል። ቴዎዶላይት ምንድነው የሚሰራልን? ትሪ ሃይትን የሚለካልናል። ከእንደገና ስሎፕ ኦፍ ላንድም ሊለካልን ይችላል ማለት ነው። ቱ ኢስቲሜት ትሪ ኤጅ አይደለም፣ ቱ ካውንት ሪንግም አይደለም። ስለዚህ ጂፒኤስ የተሰራው ቱ ፕሮዲስ ኤሪያ ማፕ ነው ማለት ነው። ጂፒኤስ ኢዝ ዩዝድ ቱ ዲተርማይን ዘ ኤግዛክት ሎኬሽን ኢትስ ካን ቢ ዩዝድ ቱ ፕሮዲስ ኤሪያ ማፕ ማለት ነው። ሃው ዱ ሲምፕል ማይክሮስኮፕ ዲፈር ፍሮም ዘ ኮምፓውንድ ማይክሮስኮፕ ይላል። ሲምፕል ማይክሮስኮፕ ከኮምፓውንድ ማይክሮስኮፕ በምንድን ነው የሚለየው ይላል። ሲምፕል ማይክሮስኮፕ የምንለው ግላስ ነች፣ በእጃችን ይዘን ማግኒፋይ ለማድረግ ነው ሲምፕል ነገሮችን ማለት ነው። ስለዚህ ግላስ ሆና በአንድ እጃችን ይዘን አንድ ሌንስ ያላት ነገር ሲምፕል እንላለን ማለት ነው። ሲምፕል ማይክሮስኮፕ ሀዝ ነው ሌንስ ይላል። ሌንስ ከሌለውማ ምን ማግኒፊኬሽን ሆነ ማለት ነው? አይደለም። ሲምፕል ማይክሮስኮፕ ሀዝ ጎት ቱ ሌንስ፣ ሁለት ሌንስ አለው ማለት ኮምፓውንድ ሆነ ማለት ነው? አይደለም። ሲምፕል ማይክሮስኮፕ ዩዝ ሚረር አስ ሌንስ፣ ሚረርን አስ ሌንስ ከተጠቀመ ማለት ሙሉ ፕሮሰስ ማይክሮስኮፕ ሆነ ማለት ነው። ስለዚህ ዲ ላይ የሲምፕል ማይክሮስኮፕ ሃዝ ኦንሊ ዋን ሌንስ ልክ ነው ማለት ነው። ዲ ነው መልሱ። ዜር ኢዝ ኤ ሲንግል ሌንስ ኢን ኤ ሲምፕል ማይክሮስኮፕ፣ ኤ ኮምፓውንድ ማይክሮስኮፕ ሃዝ ቦዝ ኦብጀክቲቭ ኤንድ ኦኩላር ሌንስ ይላል ማለት ነው። ዘጠነኛው ላይ ስንመጣ which of the following is major mechanisms by which AIDS is transmitted ይላል። በምን ሜካኒዝም ነው? ሜካኒዝሞች አሉ የሚተላለፉበት መንገዶች፣ ግን ማጀር ዋነኛው የሆነው ወንድ የሚለው ማዘር ቱ ፌታል ትራንስሚሽን፣ ይሄም ትንሽ ነው። ሄትሮሴክሹዋል ኢንተርኮርስ፣ ይሄ በጣም ከፍተኛው ነው። ምክንያቱም ለኤድስ ትራንስሚሽን ሜቶድ ዋነኛው ሜካኒዝም የሆነው ምንድን ነው? የተቃራኒ ጾታ ሴክሹዋል ኢንተርኮርስ ነው ማለት ነው። ሆሞሴክሹዋል የምንለው ተመሳሳይ ጾታ ነው፣ ብዙም የለውም። ኮንታሚኔትድ ብለድ ትራንስፊውዥን፣ ይህም በብለድ ንክኪ ነው። ግን ከእነዚህ አማራጮች ውስጥ በጣም ማጆር ሜካኒዝም የምንለው ምንድን ነው? ሄትሮሴክሹዋል ነው ማለት ነው። ኤች አይ ቪ ኤድስ ሜንሊ ትራንስሚትድ ትሩ ሴክሹዋል ኢንተርኮርስ ነው። ስለዚህ ሴክሹዋል ኢንተርኮርስ በሄትሮሴክሹዋል ጊዜ ነው። which of the following types of microscope is most suitable for detailed study of surface structure of an object? surface structure of an objecትን ታች ድረስ ጥልቅ በሆነ መንገድ የምንመራመርበት የማይክሮስኮፕ አይነት ምንድን ነው የሚለን። ፊልድ ማይክሮስኮፕ ይላል። ይሄ ኖርማል ነው፣ ይዘነው ወደ ውጭ ሄደን የምንጠቀምበት ነው። ኦፕቲካል ማይክሮስኮፕም እንደዛው ነው። ስካኒንግ ኤሌክትሮን ማይክሮስኮፕ ግን ዲቴይል ዴድ ሴልንም በደንብ የምናጠናበት የማይክሮስኮፕ አይነት ስካኒንግ ኤሌክትሮን ማይክሮስኮፕ ይባላል ማለት ነው። ስካኒንግ ኤሌክትሮን ማይክሮስኮፕ ፕሮዲውስድ ኢሜጅ ኦፍ ሳምፕል ባይ ስካኒንግ ዘ ሰርፌስ ስትራክቸር ኦፍ አን ኦብጀክት ነው ማለት ነው። እሺ 11ኛው which of the following is consist with ሳይንስ ይላል። ከሳይንስ ጋር አብሮ መሄድ ወይም የሚገናኘው የቱ ነው? ፕሩፍ ባይ ኢንቨስቲጌሽን ኦፍ ኬዝ ኦፍ ፌኖሜና፣ ይሄ የሚለን ኮዙን ወይም ችግሩን ፕሩፍ የምናደርገው በጥናትና በምርምር ነው የሚለው ልክ ነው። ከሳይንስ ጋር አብሮ መሄድ ነው። ቢ ላይ ፕሩፍ ባይ ሪፍረንስ ቱ ሪስፔክትድ ሊደር፣ የምናከብራቸውን ሊደሮች ሪፍረንስ እያደረግን ከነሱ እየጠየቅን ነው የምንሰራው ይላል። አይደለም። ፕሩፍ ባይ ሪፍረንስ ቱ አንኖን ኦብጀክት፣ ከማይታወቅ ኦብጀክት ላይ ሪፈር እያደረግን ነው የምንሰራው ነው የሚለው። አይደለም። ዲ ፕሩፍ ቤዝድ ኦን ሌሰን ፍሮም ፐርሰን ዋን ቢሊቭስ፣ የአንድን ሰው እምነት ተከትለን በሱ የምናጣራ ከሆነ ይህ ሳይንስ አይባልም ማለት ነው። ሳይንስ ማለት ፕሩፍ ባይ ኢንቨስቲጌሽን ኦፍ ኮዝ ኦፍ ኤ ፌኖሜኖን ማለት ነው። ይህ ነው መልሱ ማለት ነው። እሺ 12ኛው ስንመጣ in which of the following are all the tools mainly used in laboratory rather than in a field situation? ይሄ ምር የሚለን እቃዎች ሲሆኑ ያንን እቃዎች የምንጠቀምባቸው ከላብራቶሪ ውስጥ በደንብ ላብራቶሪ ውስጥ የምንጠቀምባቸው ከውጭ ይዘናው ከምንወጣ ይልቅ ላብራቶሪ ውስጥ በደንብ የምንጠቀምባቸው ነው የሚለን። ኤላይሜራ፣ ሴንትሪፊዩግስ፣ ማይክሮስኮፕ፣ ሜጀሪንግ ሲሊንደርስ፣ ፔትሪ ዲሽ። ይሄ እንዳለ ሶስቱም ስናይ ሴንትሪፊዩግም እዛው ላብራቶሪ ውስጥ የምንጠቀምበት ይዘነው ብዙም እንደዚህ። ማይክሮስኮፕም በብዛት ምን ላብራቶሪ ውስጥ ነው የምንጠቀመው። ሜጀሪንግ ሲሊንደር እንደዛው፣ ፔትሪ ዲሽም እንደዛው። እሺ ቢ ፍሎሜትርን ይዘን ውጭ መለከትም እንችልበታል። ምክንያቱም
ፍሉድነስን ነው ፈሳሽ ነገሮችን ውጭም ልንጠቀም እንችላለን። ሴንትሪፊዩግ እሺ። ቴዎዶላይት ምንድን ነው? ዛፍ ነው። ዛፍን የምንለካው በምንድን ነው? የዛፍ ትሪ ሃይት በቴዎዶላይት ነው የሚለካው። ቴዎዶላይትንም ያው ላብራቶሪ ውስጥ ላንጠቀመው እንችላለን። ምክንያቱም ላብራቶሪ ውስጥ ዛፍ እንግዲህ አንለካበት አይደል? ይዘነው ውጭ እንወጣለን ማለት ነው። ቢሆንም ሲ ሴንትሪፊዩግ እሺ። ፕላንፕረስ አለ። ፕላንፕረስንም ፕላንቶችን ሜዥር የምናደርግበት ነው። ፕላንቶች ውጪም ከላብራቶሪ ውጪም ልንጠቀምበት እንችላለን ማለት ነው። ዲ ላይ ስንመጣ ቴዎዶላይት አለ። ስለዚህ ማነው መልሱ የሚሆን ይችላል? ኤ ነው ማለት ነው። ስለዚህ ለዛሬ የ2008 ላይ ዩኒት 1 ላይ የመጡት ጥያቄዎች ይህን ይመስላሉ። ቀጣይ ዩኒት 2 ዩኒት 3 እያልን እንቀጥላለን። ቪዲዮ ከተመቻችሁ ላይክ አድርጉት።